ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክብራን አድማጮች በጣም በርካቶችን ያስገረመ ዜና ከወደ አሜሪካ ተሰምቷል። የአሜሪካ ፖሊስ ቀንደኛውን ሰው በቁጥጥር ስር አውሏል ብሏል። ከዚህ ቀደም እንደምታስታውሱት አሜሪካን በእጅጉ የፈተናት ከባድ የእሳት አደጋ በሎስ አንጀለስ ተነስቶ ነበር። በእሳት አደጋውም በጣም በርካታ መኖሪያ ቤቶች መውደማቸው፣ ብዙ ቤተሰቦች መበተናቸው መዘገቡ አይዘነጋም። ይህንን ተከትሎ ታዲያ እሳቱን ሆነ ብሎ አቅዶ ያስነሳውና የለኮሰውን ሰው በቁጥጥር ስር እንደዋለው ፖሊስ ገልጿል። ስለ ሁኔታውም በገለጸበት ዝርዝር ዘገባ የፖሊስን መግለጫ አስደምጣቸዋለሁ። ብዙዎችን ያስደነገጠና ጉድ ያሰኘ ነው። በወቅቱ ሰደድ እሳት ነው የተነሳው በጫካ ውስጥ እየተባለ ሲነገር ነበር። ነገር ግን ፖሊስ ከነማስረጃው በዝርዝር ሁሉንም ገልጧል። ጉዳዩን በተመለከተ በዝርዝር አስደምጣቸዋለሁ። አስገራሚ መረጃ ነው። በሌላ በኩል በኢትዮጵያ በቤንሻንጉል ጉሙዝ በርበር ከተማ በ3 ወር ልዩነት ሁለተኛ የመንግስት ቢሮዎች ታጣቂዎች መቃጠላቸው ተሰምቷል። ይህንን በተመለከተ ከቤንሻንጉል ጉሙዝ ክልል የተሰማውን ዜና የምታደምጡት ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአሜሪካ ፖሊስ ቀንደኛውን ሰው በቁጥጥር ስር አዋልኩት አለ። ዜናው ከተሰማ በኋላ በርካቶችን አስደንግጧል፣ አስገርሟል። በሎስ አንጀለስ ተከስቶ የነበረውና የኢትዮጵያንን ጨምሮ የበርካታ አሜሪካውያን ቤት መውደሙ አይዘነጋም። ይህንን ተከትሎ የአሜሪካ ፖሊስ ለወራት ካደረገው ምርመራ በኋላ በሎስ አንጀለስ ፓሊሳዴስ የተከሰተውን እሳት ሆነ ብሎ ቀስቅሷል የተባለውን ግለሰብ በቁጥጥር ስር እንዳዋለው አስታውቋል። የሎስ አንጀለሷ ፓሊሳዴስ ከዓለማችን እጅግ አስከፊ ከተባለላቸው እሳት አደጋዎች መካከል 9ኛ ደረጃ ላይ የያዘ አውዳሚ እሳት አደጋ ከ9 ወራት በፊት ማስተናገዱ የሚቆጠር ሲሆን ረጅም ቀናት ለቁጥጥር ባስቸገረ መልኩ ሲነድ ቆይቶ የበርካቶችም ቤትና ንብረት ማሳጣቱን ያስታወሰው ሲኤንቢሲ በዘገባው ከወራት በኋላ ግን ይህንን አስከፊ እሳት በአንድ ወጣት አማካኝነት እንደተቀሰቀሰና ወጣቱ ሆን ብሎ እሳቱን እንዳቀጣጠለ ተቆጥሮ በቁጥጥር ስር ውሎ ክስ እንደተመሰረተበት የሎስ አንጀለስ የአሜሪካ አቃቢ ሕግ ማስታወቁን የገለጸ ሲሆን የ29 ዓመቱ ወጣት ጆናታን ሪደርኔት በፓሊሳዴስ አውዳሚ የእሳት አደጋ በመቀስቀስና ንብረት በማውደም ወንጀል ክስ እንደቀረበበት ጠቅሶ በፓሊሳዴስ አካባቢ ይኖር የነበረው ወጣት በፍሎሪዳም በቁጥጥር ስር መዋሉን በማንሳት ወጣቱ ሆነ ብሎ እሳቱን ማስነሳቱን በምርመራ እንዳረጋገጠም ፖሊስ ለፍርድ ቤት ገልጿል።